Hello? Hello, ፍቅር እንዴት ነሽ? ወይ አሌክስ እንዴት ነህ? ምን ያደረግሽ ነው? እባክህ ወዲት ስራ ላልቅ ብሎኝ እሱ ላይ ተደፍቻለሁ። አረፍ እያልሽ መስራት ነው። ዝም ብለሽ ራስሽን አታድርጊ። በፈልግት ሽማግሌው መስፈን ከጀመሩ ማቆሚያ የላቸው። ቤት ያሳርፋሉ ብለን በኋላ መጣና ምሳ አብረን እንበላለን። ወይ አሌክስ አናገላግለኝ በጣም ደክሞኛል። በቃ በኋላ እመጣለሁ። እሺ አሌክስ ቻው። ዱቄት ፋብሪካው ሪፖርት አለቀልሽ? ጨርሼ ለሀና ሰጥቻታለሁ። ምን ነው ያና ነገር እባክሽ ሰማም ትሆናለች። እኔ ሆንኩላት እንጂ አበዛ ምን ማድረግ እችላለሁ? ስንት ጊዜ ልንገርህ እንዳፈቀርካትና የራስህ ማድረግ እንደምትፈልግ በግልጽ ንገራል። የምታውቀውን ነገር ልትቀበላት። አሁንማ እኔ እንደሚመስለኝ እሷም ሳትወደኝ ናይን ካወቅ ነው ያስፈራል። እሷ ከገባት አፈቅራለሁ ትላለህ። ቆይ ለምን አንቺ አትጠይቂልኝ? እኔ አንተው ራስህ እያለ እና ጠይቃት የምትይኝ አሁን እንደውም በዚሁ ሞራል ቢሮ ሄድና እናግራት። እሺ እስቲ አይደል እንዴት ነህ? ለማንኛውም ጸልይ። አይዞህ አሌክስ ይህ ድርጅት የሚያስመጣውን የውሃ ማጣሪያ ሌሎች ድርጅቶች ተመሳሳዩ ከቻይና እያስመጡ ነው ሰምቻለሁ። ምን ታስባለህ? ጌቾ የኛ እኮ አዲስ ቴክኖሎጂ ነው። ማንም በዚህ ፍጥነት ውስጥ ሊያሰራው አይችልም። ደግሞ ቢያሰሩትስ ለቻይና ዕቃ ያን ያህል ገበያችንን እናጣለን ብለህ ትሰጋለህ? ቢሆንም እኛ ያንን ሁሉ ብር ከፍለን ይህን ዕቃ ከጣሊያን ሀገር ስናስመጣ በብቸኝነት ገበያ ውስጥ ገብተን አትራፊ እንሆናለን ብለን አሁን ግን ፕሮጀክቱን ከቻይና አምጥተው ገበያውን ከበከሉ ኪሳራ ላይ ሊጥሉን ይችላሉ የሚል ስጋት አለኝ። አትስጋ ጌቾ። የኛ ዕቃ ተመራጭነቱ ለጥንካሬውና ለጥራቱ ነው። እንዲህ ዋጋ ረከሰልኝ ብለህ እኮ ከገበያ የምትገዛው አይነት አይደለም። በዛ ላይ የኛ ዕቃ ተፈላጊነቱ እዚህ አዲስ አበባ ብቻ ሳይሆን ክልሎችም ጭምር ነው። ወይ ክልል አሌክስ፣ በየክልሉ ያሉ የጤና ቢሮዎች ሌላው ቢቀር ዕቃውን ለማየት ምን ያህል ወጪ እንዳስወጡን ታውቃለህ? ምንም እንኳን ደግሞ ዕቃውን ቢወዱትም ማቅረቡንም ማሰራጨቱንም እናንተ ጠቅልላችሁ ሰው እያሉ ይህን ሁሉ ስራ ለመስራት ደግሞ የቀረውን ገንዘብ በቶሎ ማግኘት መቻል ነው። አታስብ ጌቾ። የአዲስ አበባውም ያን ያህል አንተ እንደሰጋህበት የሞተ ጉዳይ አይደለም። እጃችን ላይ ያለውን ብንሸጥ እንኳን ክልል ለሚኖርብን ወጪ የሚሸፍንልን ነገር አናጣም። እኔም እያልኩ ያለሁት ይህንን ነው አሌክስ። በአዲስ አበባ ማርኬቲንግ ላይ በደንብ ይሰራ። ለማንኛውም ያንተ ውሳኔ ነው። አንተ ቦስ። ጥሩ ጌቾ። አንተ ስለሰማኸው ነገር አጣራ። ነገ በደንብ እንነጋገርበታለን። እንግዲህ ቻልኩትን ያክል እንደማጣራ አሁን ፍቅርን ለምሳ ቀጥሬያታለሁ። እንውጣ። በነገራችን ላይ አሌክስ ፍቅር እንዴት ናት? ደህና ናት። እንደውም ትናንት አንስታ ጌቾ ጠፋ እያለች ጎረምሳውስ እንዴት ነው? ደህና ነው። አሁንማ ሽማግሌ ሆኗል። ወይ አሌክስ
እንዴት ነሽ? የት እንሂድ? የት ይሻላል? ምን መብላት ትፈልጊያለሽ? እንጃ ቁርስም ስላልበላው ከበድ ያለ ምሳ ትንሽ ለስራ ጉዳይ ከከተማ ወጣ ብዬ ነው። ለዛ እንዳጠፋፍሽ ግን አልወፈርሽም፣ አልቀላሽም። ያከሳኝና ያጠቆረኝ እናንተ ናፍቁት። ከናፈቅሽን እኛን ለማግኘት ምን አገደሽ? ያን ያህል ከስራ የተረፈኝ ፍቅር ጊዜያችሁን ላለመሻማት ብዬ ነው። ሰው ቀጥሬ ነበር። ታክሲ ግድ የለም ሪታት፣ ከዚህ በላይ መግደርደር አይፈልግም። እሺ ሪታ ቆንጆ፣ ማታ ሰላም ገባሽ? ምን አገባው ነው የሚጠየቀው? ማታ እኮ እንዳልደውልልሽ ፍቅር አጠገቤ ነበረች። ጠዋት ደግሞ ስሞክር ስልክሽ ኦፍ ነው። በነገራችን ላይ የምሳ ቀጠሮ ከማን ጋር ነበር? ብቸኝነት ይሰማታል ብሎ ከሚጨነቅልኝ ሰው ጋር። እውነትም ያስብልሽ አለ። ለዚህ ነው ቀጥሮሽ የቀረው። ወጉሻቴን ነው ምሳ ልበላ ገባውና ሲደብረኝ ተመልሼ ስወጣ ነው ያገኛችሁ። እሺ ደስስ ከሆነ ጥሩ። እኔ ደግሞ እንዲህ ተውባ የመጣችው ለማን ነው ብዬ ነው ቀና ትንሽ ወገኛ ሚስተን ጎን ሸጉጠ ቀናው ስትል አለማፈር። አይ ዳመሬ ከይሪ ሲለው ምን እንዴት ነው? እሺ አፍንጫቱ አሌክስ ልጅ ደግሞ ማናደ ስንቱ ከህፃናት አንባ ጀምሮ አብረኛ ያደገች ጓደኛዬ ናት። ምን ያደርጋል የኑሮ ውጣ ውረድ ለያዘን። ይኸው እንደ አሌክስ እቺ ስንዱ ኮሌጅ እያለን እንዲሁ ታስቀን የነበረች ልጅ ናት። አንዳንዴ ማጥናት ትፈልግና እንቅልፍ ሲሷት ሳታስበው ሽልብ። ታዲያ ጠዋት ትነሳና አይ እናንተ ተባረሪ ምን ትጠቀም? ቆይ ምን ማለት ፈልጋለሁ? እሷ የጉድ ነው። አንድ ጊዜ ምን ያደረገች መሰለኝ አሌክስ፣ ማጥናት ትፈልግና በቴርሙስ ቡና ትይዝልሽ፣ ቡና ይዛ ትመጣለች። ከዛ ፍራሿን ትጠቀልልና ሌላ ዶርም ታስቀምጥና እሺ በኋላ ቡናን ይዛ ማጥናት ትጀምራለች። በኋላ ድምጿ ጠፋብን። ከዛ ልጅ እያጠናች ነው ወይስ እስቲ እንያት ቀስ ብለን መተናያታለን። በፌርሙስ ቡና እንዳያዘች እዛው ሲሆን የእሷ ነገር ሶርቶ አያልቅም። ሮይዶ በቃ ለዛሬ ይሄን ያህል ካሳየሽ በቃ አሁን ወደ መይሽ ጀማል መስመተኛ ጎረምሳው አልተኛ ብሎ ቁርስ
ቶሎ ብላሽ ሮቢዮ ምን ያደረግሽ ነው? ኳስ እየተጫወቱ አመተው ነገር ጠይቃለከኝ ወገኛ ይልቅ ቁርስን ቶሎ ቶሎ ብላ ሰርቪስ እንዳያመልጥ ኧረ ሰርቪስ ብትይ ፍቅር ለምንድን ነው ቤት ድረስ የማይመጡት? መግባት አንችልም ነው የሚሉት። ለምንድን ነው የማይችለው? የሚከፈለው ገንዘብ አይደለም እንዴ? ኮረኮንቹ በጣም ያስቸግረናል። ወይኔ ያናግረዋለሁ። ለማንኛውም ተሳትሻል አትቀር አቤ ሳልኩትን ላሳይክ ምን ሳልሽ እስኪ ያሳይኝ። አንተና ማሚ ቁጭ ብላችሁ እዚህ ስታዩ አንተና ማሚ ቁጭ ብላችሁ እዚህ ስታዩ ብራቮ ብራቮ ሮቤል ሮቢ የኔ ፀጉር እንደዚህ የተንጨፋረረ ነው። ታዲያ ማሚ ብቻዋን ትጨባራል እንዴ? ኧረ እባክህ ሪት ደነሽ ዳን ቢሮሽ እኮ ገብቼ የለሽ እኔም ባይቼ ነበር ስራ አስኪያጁ ቢሮ ስትገባ ከምትወጣ እየጠበቅኩ ነበር ነው ስራ የለም እንዴ አለ ግን ትንሽ ረፍት ልውሰድ ብዬ ነው በደና እንደው ትንሽ ደካከመኝና ለሶስት ቀን ፍቃድ ሞላው ታዲያ ምን ነው አስቀድመሽ ብትነግሪኝ ደና ከከተማ ወጣ ምንለው እና አሁንስ ምን ያግደናል ነገሩስ ማንንም አይከለክለን ብቻ ምን ነው ስትቆጣለች ምን ባክሽ ያ ሆኖም አይሆን ስራ ፋታ አነስቶኛል እናንተ ቢሮም ያመጣኝ እሱ ነው ኧረ አሌክስ ግን እንዴት ሆነ ሳልጠይቅ ተይው ባክሽ ይልቅ ወዴት ሄድሽ ነው አንቺ እኔማ እዚህ ቢሮ አንዳንድ ነገሮችን ሳስተካክል ድክም አለኝና ቤት ገብቼ ልተኛ ወሰንኩ ኧረ በዚህ ሰዓት ሁኔታ አትቀልጂ ባክሽ ይልቅ ሻይ ቡና እያልን እኔም ስለ ጉዳይ አጫውትሻለሁ ኦኬ ግን እኔ ነኝ የምጋብዘው ግድ የለም ይጋብዛሉ በቤትን ካርታ ብትጠይቅ ሊሳካ አልቻለም ምን ባክሽ ሰዎቹ ጣጣ በዙ ግን ምንድነው የሚሉት ከዚህ ቀደም የወሰድከውን ብድር ጨርሰ ሳትመልስ ሌላ አዲስ መበደር አትችልም ነው የሚሉት ታዲያ እኔ ምረዳ ነገር አለ ወይ ሪታይ በዚህ በብድር ዙሪያ የሚሰራና የምትግባቢው ሰው ካለማ ብታናግሪልኝ በጣም ደስ ይለኛል እስቲ ሞክራለሁ ለማንኛውም አንዳንድ ነገሮችን ማታ ስንገናኝ እነግርሃለሁ እሺ እኔ ቆንጆ እስቲ ጠዋት ማናገር ከቻልሽ ደውይልኝና ወደ ማታ መገናኘት እንችላለን ችግር የለም እንደውም ጠዋት ደውልና አመሻሽ ላይ እንገናኛለን ታንኪዩ እኔ ቆንጆ አይመስልም በጣም ደስ ይለኛል ኪራይ ቤት ተገላግለን በራሳችን ቤት የምንኖርበት ጊዜ የሚናፍቀኝ ምኑን ተገላገል ነው ብለሽ ነው እንዴ ቤታችን ካለቀ ለምንድን ነው የማንገላገለው ያው ባለፈው እንደነገርኩሽ ለስራው ሌላ ብር እስካላገኘን ድረስ ይሄን ነገር መስማት አልፈልግም ብያለሁ ፍቅር ስራው ባይበላሽብኝ ኖሮ እኔስ በራሴ ቤት መኖሩን የምጠላ ይመስልሻል በመጀመሪያ ደረጃ ለሰርጋችን ጥሎሽ ይሁን ብለህ ቃል የገባኸውን አትርሳ ደግሞ ስለምንድን ነው ቤታችንን ሸጠን በሰው ቤት የሰው ፊት እየጠበሰን የምንኖረው ጥሩሽ አይሸጥ ካልሽ ሌላ ገንዘብ የምናገኝበትን መንገድ አመላክቺ ከጅምሩ የኔን ምክር ብትሰማማ ኖሮ ይሄ ሁሉ ኪሳራ ባልደረሰ ነበር የሞኝ ለቅሶ መልሶ መላንሶ ምን አልክ ንግግርህን አስተካክል
አይቆም እንጂ ሰዓት ስንት ነው? ሰዓት አልያዝኩም። ቀንስ ስንት ነው? ምን ካላንደር ይመስላል? እዚች ጋር መቀመጥ ይቻላል? አይ ሰው እየጠበቅኩ ነው። ታዲያ አንቺን የመሰለ ቆንጆ እኮ ብቻሽ ስትቀመጪ ጥሩ አይደለም። አታስብ፣ ችግር የለውም። ግድ የለሽም። ለመጋኛና ብቻ እንዳይዳፍርሽ አብረሽ ልቀመጥ። ሰው እየጠበቅኩ ነው አልኩህ እኮ። አንቺ ግን ትገርሚያለሽ። አላስታውሽኝም አይደል? ማውቅ አይመስለኝም። ለነገሩ አታውቂኝም፣ ግን ብንተዋወቅ ደስ ይለኛል። ለምን ያስፈልጋል? አንቺን የመሰለ ቆንጆ ማወቅ ለእኔ ክብር ነው። በጣም ተጫዋች ነህ። አመሰግናለሁ። ልፈርምልሽ? ለምኑ? አናቄ ስለሆንሽ ነው። ሌላ ጊዜ። ጥሩ፣ ሌላ ጊዜም ካል ያው ስልክሽን ስጭኝና ተደውለን አግኝቼሽ እፈርምልሻለሁ። ስልክ የለኝም፣ አዝናለሁ። ኧረ በፈጠረሽ ይሄን ሁሉ ጨፍሬ። ያንተን ስልክ ስጠኝና እሺ እደውልልሃለሁ። ቆይ አንቺን ብትሰጪኝ ምን ችግር አለው? ችግርማ አለው። ግድ የለሽም። እንደ ባልሽ ባልሆንም ጥሩ ተቀያሪ ግን ሞላ ጊዜ ባለ ትዳር መሆኔም ከገባ አንድ ነገር። ቆይ ባለ ትዳር በየአይነቱ አይበላም ያለው ማን ነው? አንተ ትንሽ ከጠበቁ ብዙ ታወራለህ። ይኸውልሽ ቆንጆ ስልክሽን ብትሰጪኝ እኮ ከዚህ ሁሉ ጭቅጭቅ ትገላገይ ነበር። ኧረ እባክህ ከመጣ ሌላ ነገር እንዳይፈጠር። እኔም ቸገረኝ። ስልክሽን ሳልሰጭሽኝ ዝም ብዬ እቀመጣለሁ። ያው ሲመጣም አርጌ ነው የምወድሽ። በላሁን ጨርሰናል። ያስጠናሁበትን ምን ይቀረናል? አንድ ዘፈን ደምስኪኝ ያምባምቡሌ ያምባምቡሌ ያምቡሌ ያምቡሌ ያምባምቡሌ ያምቡሌ ያምቡሌ ከባህር ወደቤ ያምቡሌ ሌ ካሻው በጊዜ እኔም አምናለሁ በጊዜ ኩሽኒ ጌታ
ማሚ ዛሬ ባባ አይመጣም እንዴ? ዛሬ ደግሞ በጣም ቆንጆ ልጅ ሆነሻል። እስከዛሬ ቆንጆ አልነበርኩም ማለት ነው። አልወጣኝም። የዛሬው ግን ለየት ያለ ነው። እሳት ሆነሻል። ሪታ ቆንጆ፣ የረፍት ጊዜሽን ተሻማውብሽ አይደል? እዚህማ ታስብ አሌክስ፣ ጋራ ጉዳያችን አይደል እንዴ? ታንኪ ኔ ቆንጆ። ምነው አትገባም እንዴ? ትገባ ነው ባልገባ ነው የሚሻልሽ? ባትገባ። እንደሱ ከሆነማ ገባው አትሪት። የዚች ቤት ውበት እያደር ይጨምራል። ምን እባክህ፣ ያው እንደነገርኩህ ሲስተር ልትመጣ ስለሆነ እያሰማመርኩት ነው። ጉድ ነው። ምን የሚበላ ነበር? አቤት መቼም ማግደርደር ትችይበታለሽ። ራት አሁን አይደለም እንደ በልተን የመጣ ነው። ይልቅ የሚጠጣውን ፈጥነሽ ይዘሽ ነይ። ኦኬ። ቆንጆ ፍቅር ነሽ። ምን ነው ቆንጆ? አይኖችሽ፣ አፍንጫሽ፣ ከንፈርሽ ያልካቸው ነው መንገድ ላይ ያዩ ወንዶች የሚያደንቁ ጥማይታ እዚህ ዳስስኮች የነቀች አይ ፍቅር እንደምን አመሸሽ? በሰላም ነው ያመሻው? በዚህ በአዲስ አበባ ማጣሪያ ዙሪያ ከሰዎች ጋር እያወራን ሳላውቀው ሰዓቱ ሄደ። እና ስልክ የለም? ሞባይል ባትሪ ጨርሶ ነበር ፍቅር። የማምሸት ነገር ትንሽ አልተደጋገመ? ራት ፈልጋለሁ? የለም ይቅርብኝ።
እንደውም ደክሞኛል፣ ልተኛ ነው የሚሻለኝ። በእንጂ ከእንግዲህ ሁሉንም ችለሽ ለፊ ሐዘን መከራሽ ቢበዛ ችሎ ማለፉ አይከፋ ቀና በእንጂ ከእንግዲህ ሁሉንም ችለሽ ለፊ ሐዘን መከራሽ ቢበዛ ችሎ ማለፉ አይከፋ የሳቱ ቀለበት ፍርዱ ቢከብድሽ ይሁን ያለ ሆኗል አንቻላ ፍቅር አሁንስ ላጤነት እንዴት ስልችት ብሎኛል መሰለሽ እንዴ ታዲያ ለምን አታገቢ እንግዲህ አንድ ሁለት እጮች ቀርቦልኛል ሁለት የትኛው እንደሚሆን የማጣሪያ ስራ እየሰራው ደግሞ ሁለት ሆነ እንዴ ባለፈው አንድ ሰው እንደተዋወቅሽ ነበር የነገርሽኝ ነበር ግን እሱ ባለትዳር ሆነብኝ ባለትዳር አዲሱ ደግሞ እንደኔው ትዳር አልባ ጎረምሳ ነው ከአዲሱ ጋር ነው መቀጠል ያለብሽ የሰው ትዳርማ መበጥበጥ የለብሽም ደግሞ ካልጠፋው እንጂ ወይ ፍቅር ባለትዳሩን ለመተው በጣም ያሳሳል እንዴት ብዬ ነው መተው ጎረምሳውን ደግሞ ለማመን ከበደኝ የሆነ ጮሌ ቢጤ አርፈሽ ጮሌሽን የራስሽ ለማድረግ መጣር ነው ባለትዳሩን ተቀድመሻል ደግሞ ነግበኔንም ማሰብ አለብሽ እንግዲህ ጊዜ ውድድር ነው ምንም ማድረግ አልችልም እነሱ እኔን ለማግኘት ይወዳደሩ እኔ ደግሞ ባለትዳሩን ለማግኘት ከሚስቱ ጋር ፎካከራለሁ እንግዲህ ጓደኝነቴን መክሬያለሁ በጊዜሽ ተጠቀሚበት ማክሻ አንቺ ድለኛ ሆነሽ ነው በጊዜ አሪፍ ባላግብተሽ የተጠናቀቅሽ ለነገሩ በፊትም ቢሆን ላንቺ ማይንበረከከው እንዳልነበረ እንዴት ምን ለማለት ነው አሁን ደግሞ ምን ሆናችሁ ድሮ የምታውቀው አሌክስ እንዳይመስል ጸባዩ በጣም ተለውጧል በጥሩ ስሜት ሆነን ስንጫወት እንቆይና ድንገት ተነስቶ ቤቱ ካልተሸጠ ይላል አይሆንም አይሸጥም ስለው እብድ ይሆናል
አሁንማ ይሄንን ሰበብ ያደረገ ውጭ ማደርም ጀምሯል። ሁሉንም ነገር በብልሃትና በትዕግስት ያዥው። ምክንያቱም ይሄ ልጅ በመካከላችሁ እንዳለ መዘንጋት የለብንም። እኔ ሲህንኑ ብያደል እንዴ የተደረገውን ነገር ሁሉ እንዳላየ እንዳልሰማ ሆኜ ችዬ የተቀመጥኩት ምን እንዳስብ አላውቅም። ይኸው ጥፋቱን ቀጥሎበታል። እሺ ምን አድርጊ ትለኛለህ አበጀ? እንደዚህ ወይንኑ ያየው አርፈሽ ተቀመጪ ትለኛለህ? አይደለም በስሜታዊነት ተነሳስተሽ ያልተገባ ነገር እንዳትፈጽሚ ለማለት ነው። ሃሎ ፍቄ። እሺ እትዬ እንደምን አለሽ? ደህና ነኝ። ደህና እነ ታባ ደህና ናቸው? ደህና ናቸው። እሺ ቤታችን እያለቀ ነው አይደል? አዎ ማለቅስ እያለቀ ነበር። ምን ነው የጎደለ ዕቃ አለ እንዴ? የጎደለ ዕቃ እንኳን የለም። ብቻ ምን? ያው ዛሬ ቤቱን ለመሸጥ አስባችሁ ከገዢዎች ጋር መጣችሁ ነበር እና ቤቱንም እንዳሳያችኋቸው ልጆቹ ነገሩኝና ምን ነው ለኔ ሳታማክሩኝ ብዬ እኮ ነው። የምን ቤት? ማን ነው ይሸጣል ያለው? እንደውም ዛሬ እኮ ጋሼ ገዢዎቹን ይዘው መጥተው ሲያሳያቸው ነበር ነው የሚሉኝ። እኔ ፍቄ ስለምትለው ነገር ምንም የማውቀው ነገር የለም። ለማንኛውም ወደ በኋላ ላይ ደውልልሃለሁ። እሺ ደህና ሁን። እሺ ቻው። ያው ቤቱ ይሸጣል ብሎ ገዢ ይዞ ቤቱ ድረስ ሄዷል። እሺ ምን አድርጊ ትለኛለህ? ብቻ ምን ላድርግ? እሺ እባክሽ ተረጋጊ። የማይሆን ነገር እየነገርኩ እየወተወትኩ አስጨነቅኩ አይደል? እንዳንተ ችግሬን የሚጋራኝና የሚያረጋጋኝ ሰው ስለሌለኝ ነው አብቻ ያስጨነቅኩ። አንቺ ደግሞ ማስጨነቀው ያስጨንቀሻል። እንደዛውም ሆኖ ለችግሮችሽ መፍትሄ ባገኝሽ። ቤቱ እንዳይሸጥ ተነጋግረን ከጨረስን በኋላ ለምንድን ነው ለመሸጥ ከጀርባ የምትሯሯጥ? ፍቅር ይህ ገንዘብ ለስራዬ ምን ያህል እንደሚያስፈልገኝ ደጋግሜ ነግሬሻለሁ። አሉኝ የምላቸውን አማራጮች በሙሉ ሞከርኩ፣ ላገኝ ሊሳካልኝ አልቻለም። ስለዚህ ያለኝ ብቸኛ መፍትሄ ቤቱን መሸጥ ብቻ ስለሆነ ነው። ባለፈውም እኮ ስለ ስራው ቢሆን የተሳሳትከው አንተው ነህ። ያለፈ ነገር ያነሱ መጨቃጨቅ ከገባንበት ዕዳ ያወጣል። ባለፈውም ከዕዳ ለመውጣት ተብሎ ያ ሁሉ ብር ተከስክሶ ምንም ለውጥ ሊመጣ አልቻለም። አሁንም ቤቱ ተሸጦ ከዕዳ ለመውጣታችን ምንም ማስተማመኛ ስለሌለ አልስማማም። ቤቱ ማይሸጥ ቤታኮ አንቺ መስማማት የለብሽም። እሺ ትንሽ አምባገነን ነው ከሚስለህ። እንግዲህ የተናገርኩት ነገር ግልጽ መሰለኝ። ከዚህ በላይ ጭቅጭቅ አልፈልግም። እሺ የሰራኸው ስራ ሳይንስ ደግሞ ካንተም ብሶ ተበሳጫ። ዝም ማለት አትችል ሴትዮ። ግድ የለም ስለኔ ማር ባዘነብበት አፍህ እኔኑ ለመሳደብ አትቸኩል። እንግዲህ አበባው በሌለበት ማሩ ከየት ይመጣል? ሌላ አበባ ማግኘትህንማ የሸሚዝ ጠረን ነግሮኛል። ምን አልሽ አንቺ? አዎ ትሰማኛለህ አለማየሁ። የሚቀጥለው ወደ ቤት ስትመጣ ሴትዮህን ሽቶሽን ቀነስ አድርጊ በላት። ደህና ነኝ ማልበል። ደህና ምሽት ጌትነት። ጌትነት ደውሎ እኔ ጋር ነው እንዲላት ነግሬዋለሁ። ባይነግራትም የራሷ ጉዳይ ነው። እሷን ሆና ነው እንደ አውሪ ሆነችው። ምን አቅላታለሁ። ብቻ እግዚአብሔር መጨረሻችንን ያሳምረው እንጂ እኔ በዚህ ሁኔታ ምንዛለቅ ነው አይመስለኝም። ነይሰኝ ቆንጆ ያለው ወዳለሁ እወድሻለሁ።
ከአንቺ ጋር ስሆን ፍጹም ሰላምና ደስታ ነው የማገኘው። እኔም ግን ምን ዋጋ አለው? ኑሮት ሳልጠግብ ወደ ሚስት ስትሄድ ናፍቄ እንደ ልቤ ሳልጠግብክ ስቀር በተለይማ የሰው ባል መሆንን ሳስብ ሸርሙጣ እንኩ እየመሰለኝ ራሴን እነቀዋለሁ። እንደዚህ ማሰብ የለብሽም እንጂ እኔም እኮ እወድሻለሁ። አትወደኝም አሌክስ። አትወደኝማ ሚስት ታረገኝ ነበር። ሪታ፣ በዚህ ጉዳይ ላይ ብዙ ጊዜ አውርተንበታል አይደል? ፍቅርን መፍታት ማለት ለኔ ፈጽሞ ልወጣው የማልችለው ኢኮኖሚያዊ ችግር ውስጥ እንደሚጥለኝ ነግሬሻለሁ። አሌክስ፣ ያንተ ፍላጎትና ቆራጥነት ካለ ሀብትህንም ሳታጣ እኔንም ሚስት አድርገህ በሰላም የምትኖርበት ዘዴ አይጠፋም። እና ሚስቶቹ ተባብራችሁ ልታሰክሩ ታዲያ ሲከራ ምን አለበት? የለም ባይሆን በሚቀጥለው ጸባችሁ ሽምግልና ስመጣ ያኔ በደንብ ታሰክሩኛላችሁ። በቃ ጌቾ አልጠጣም ካለን ሂዳ አይሻልም? ጥሩ በቃ አንቺ ላድርስሽና ጌቾ ልሸኘው። ምን እያሰብክ ነው አሌክስ? ምን እባክህ በጨለማ ውስጥ ቁርድመት መፈለግ ሆኖብኛል። ታዲያ ምን ይሻላል ትላለህ? እንግዲህ ለጊዜው እዚሁ ተሸጦ የተገኘው አለ አይደለ? አሌክስ እሱም ቢሆን እኮ አየህ ተከላውን በእኛ እንደሚሸፈን ስለተስማማን ወደ 800,000 ብር ተጨማሪ ያስፈልገናል። አለበለዚያ ግን ይሄን ሁሉ ተሸክመን መክሰራችን ነው። ፕሊስ አሌክስ ተጨማሪ ገንዘብ የማግኘቱን ነገር በፍጥነት አድርገው። ጌቾ እንግዲህ የተቻለኝን ያህል እየሞከርኩ ነው። እስቲ እንግዲህ መልካም እና ያለን ውጤቱን ታንኪው ጌቾ። ቻው ቻው። እሺ በቃ ነገ ምናምን ደውይልኝና ቤት እመጣለሁ። ቻው። ምን ይመስላል? ስጦታው ከፍተኛል ማለት አይደል? መጀመሪያ ከፈችው
ባለፈው በጣም አሳዝኜሻለሁ ፍቅር። ይቅርታ አሌክስ። አንተ ብቻ ሳትሆን እኔም አሳዝኜህ ነበር። አመሰግናለሁ ጆሊ። ፍቅር ከጎጆአችን የራቀውን ደስታ ለመመለስና በዛው መንፈሳችንን ለማደስ ከከተማ ወጣ ብንል ምን ይመስልሻል? ሰሞኑን አሌክስ አጋው እንግዲህ አይት ነኝ እንደሱታል። እንደኔ ከዚህ ቀደም ያልሄድንበት ቦታ ቢሆን ደስ ይለኛል። እዚህ ጥላው ላይ ብንሆን ይሻላል አይደል? አዎ ቆንጆ ነው። ማስተስ ልክ ይሄን አትልበሺ ያልኩሽ እዚህ ገማል ስለሌላ ልብስ ለብሰሽ ትመጪ ምን ነበረበት? በዛው ቤተክርስቲያን ሰልማለሁ ብዬ ነው እንጂ መች ልብስ ነበር። በጉዞ እንዴት ሀገር ልብስ ይወጣል? ይሄ ቦታ እንደዚህ ያምራል ብዬ አስቤ ማላውቅም ነበር። ገና ምን ነው አየሽና ዛፍ አፉ ላይ ወተን ቁልቁል ስናይ የትኛው አፋፍ? ይኸውልሽ የፊት ለፊቱ እንዴት ብለን ልንወጣ ነው? ነገሩ ቀላል ነው፣ መንገድ አለ። እሱ ላይ ሆነን ጀማውን ቁልቁል ሲፈስ ብታየው እንዴት ያምራል መሰለሽ። መቼም እዚህ መተን እሱን ሳናይ አንሄድም። በዚህ አይነት ቦታ እንዴት ደስ እንደሚለኝ ታውቃለህ። ስራ ባይኖረኝ እንዲሁ እየተሽከረከርኩ ሀገር ብጎበኝ ባይ በጣም ደስ ይለኝ ነበር። ግን ምን ያደርጋል? አንተስ ደስ አይልም? እንዴ አንተ እዚህ መተህ ትተክዛለህ? አልሽ ፍቅር አልሰማሁሽም። ምንድን ነው እንዳልሰማኸኝማ አውቄያለሁ። እንዳትሰማኝ ያደረገህን ነው እንጂ የማላውቀው። ትክተነሽ ተነሽነት
አይ አሌክስ እዚሁ በሆን ይሻለኛል በጣም ያስፈራል አይ አሌክስ ይኸውልህ አሌክሲ ለምን ከከተማ ወጣ ብለን አንዝናናም ብለህ ጠይቃትና ባለፈው እናንተ ሄደን የተዝናናንበት ቦታ ሰገደል ያለበት ቦታ ተወስዳትና ላንተ ይመቸኛል የምትለውን ነገር ተጠቅመህ አጥፍታት መምጣት ትችላለህ
እንዴ አሌክስ ቋንተ ምንድነው እንደዚህ ያዝረከረከክ? ለምንድነው ምን ታቤት ገብተህ በስርዓት ማትተኛው? እሺ አሁን ተነስና ገብተህ ተኛ። ሮቤት በላም እንዴ? ቀኛል ለምን ብላ እንጂ ጠግቦ ይሆናል። ምግቡ ጣፍጥም ነው ማሚ ምግብ ብቻ ነው የሚጣፍጠኝ። በደንብ ስላልቀመስከው ነው ሮቤ። ጣፍጣል ብላሽ ቀምሽ ወላ ጣፍጣል። ማሚ መች ነው የምመጣው ባቢ? ሮቤ ትመጣለች አልኩ አይደለ? አሁን ዝም ብላ ብላሽ እኮ ነው እንዲህ ፊት እየሰጠ የምታሞላቅቀው። ደህና ራብ ሲፈጠር ስጠኝ ብሎ ይበላል። አውርቶ እንደዛ ተቆጣኝም ነበር። ደግሞ አንቺ ሰራሽ ነው ምግብ አልበላም ትምህርት ቤትማ አልሄድም። እሺ እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? እባክህ ልጅ አንድ በለው። ምን ላድርገው ሪታ? መሞቷን ንገረውና ይቁረጥለት። እስከ መቼ ድረስ እናቴ ትመጣለች ብሎ ይደለላል? ሮቢ ምን ሆነ ነው የምታለቅሰው? በቃ እኔ ልጅ በቃ ማሚ ነው የምጣልኝ። ማሚ አትመጣም ሮቢ። ለምንድን ነው መጣት ትመጣለች አላልከኝም ነበር? ብዬሽ ነበር ሮቢ፣ ግን አሁን አትመጣም። እሺ እኔ እናንተ ከሪታ ጋር እንኖራለን። ሪታ የሚጣፍጥ ምግብ ትሰራልሃለች፣ ገላህን ታጥባለች፣ አብራን ሽርሽር ትሄዳለች። እሺ ፈልግም አልፈልግም እኔ ማሚን ነው ፈልገው። ማሚ ነው የምጣልኝ። ማሚ አትመጣም አልኩህ አይደለ ሮቢ? ለምንድን ነው ማማጣት ትመጣለች አላልከኝም ነበር? ሮቢዬ ማሚም አትመጣው ስለሞተች ነው ልጅ። እንደገና ናይግኝምና ራምሽሽ ሊታ ምን ማምሽ መዛሬ ደግሞ ሙክም ነው የመጣ ትንሽ አመሻለሁ። ሮቤት ታዲያ ሪታ ተኝቶ ነው የሚሰራው። ሪታ እየጠየኩሽ ያለሁት እኮ ልጄ ነው። እና እኔ ምን አልኩ? ተኝቶ ይሆናል አልኩህ እኮ። እንዴት ስለ ልጄ ስጠይቅሽ በይሆናልና በመሰለኝ ትመልሽልኛለሽ? አሁን የሚያስቆጣው ነው አሌክስ ወይንስ? ሪታ እኔ ብዙ ጊዜ አይቼሻለሁ። ስለ ሮቤል ግድ የለሽም። ከዛሬ ነገ በሞት ያጣትን እናቱን የሚተካ ፍቅር ትሰጪዋለሽ ብዬ ጠብቄሽ ነበር። እሺ ግን በተገላቢጦሹ በቁጣና ፊት በመንሳት ልጄን እያሽቆጠቆጥሽ ለምን ሪታ ክፉ እንጀራ እናት ከመሆን ይልቅ ለምን ጥሩ እናት ለመሆን አትሞክሪም? አሃ ወደ አቦን ብቅል ያወጣል የሚባለው ተረት ለካ እውነት ነው። በጣም ነው ማዝነው አሌክስ። እንዴት ነው ይሄን ነፍስ ያላወቀ ዛልጅ ምን አደረገኝ ብዬ ነው ያልከኝ ሁሉ ነገር ማደርገው? አድርጌውስ ከሆነ በግልጽ አልነገርከኝ። ነገሩ ከራስ ጋር ሚስጥር ብለ ያዝከው ነው ሳታስበው መጠጥ የዘረከው። ፕሊዝ ሪታ ተረጂ።
እኔ ህሊናዬ እረፍት አግኝቷል። አንቺ ግን ይሄንን እንኳን ለመረዳት አልሞከርሽ። በስንት መከራ የሆነውን ረሳሁት ብዬ ስረጋጋ ሮቤል በአንቺ ክፋና ስለናቱ ሲጠይቀኝ ተመልሼ እዛው ጭንቀት ውስጥ ገባል። ፕሊዝ ፕሊዝ ሪታ ተረጂኝ ፕሊዝ። ኧረ አሌክስ እያስተዋልክ ተናገር እንዴ! ጥፋቴን አበዛኸው እኮ። የሆነውን ነገር ሁሉ እኮ እኔም ሚስጥርን ይዤልህ ጭንቀትን አብሬ መመኖር መካፈሌን አትዘንጋ። አይ ለልጅ አልተስማማሽም፣ ልጄን ብቻዬን ላሳድግበት የምትለኝ ከሆነ ከነገ ጀምሮ ቤትን ለቅቄ ኖ ሪታ ኖ፣ እኔ እንደዚህ አልወጣኝም ሪታ፣ እባክሽ ተረጂ። በሆነው ነገር ምን ያህል ህሊናዬ እረፍት እንዳጣ ስሜቴ እንደተጎዳና ሰላም እንደራቀኝ ተረጂ እባክሽ። እረዳለሁ አሌክስ፣ የሚሰማው ወንጀለኝነት ሁሉ ይገባኛል። ግን አሌክስ ያንተ መረበሽ የሆነውን እንዳልሆነ ሊያደርገው ይችላል። አይችልም አውቃለሁ ሪታ፣ አይችልም አውቃለሁ። ግን የሆነውን ነገር ሁሉ መርሳትና መረጋጋት አቃተኝ። ምን አባቴ ላድርግ ሪታ አቃተኝ። አለበለዚያ ያንተ መረበሽ ምስጢሮች እንዲሾልኩና እኔና ፈቅደን ያደረግናቸው ጉዳዮች የማንወጣው አዘቅት ውስጥ ይጥሉናል። ተረጋጋ። ራስን ማሸነፍ አቃተኝ ሪታዬ፣ አቃተኝ። ምን አባቴ ልሁን የኔ ቆንጆ አቃተኝ። አንተ ግን እንዴት ልትተርፊ ቻልሽ? ደጉ ሳምራዊውን ታውቃቸዋለህ? እኔንም ደጉ ሳምራዊ ከወደኩበት አንስተው ቁስሌን ጠግነው ለዚህ እንድበቃ አደረጉኝ። ምን ሆና ነው? ከላይ ከዳገቱ ወይኔ ልጄ እግዚአብሔር ለታምራት ልጄ አይዞሽ እና እኔ ነው በሞትኩት ልጄ እኔ ናሽ ልጄ
ከዛ በኋላ ነው አባቴ የወደኩበትን ቦታ ወስዶ ሲያሳየኝ ሊገለኝ ሁሉ ሊገባኝ አንቺ ከዚህ ወድቀሽ ባገኘንለት አንድ ሰው ከላይ ከወይና አደጋው አካባቢ ሚስት ወደቀች ብሎ ሲጮህ ነበር አለ። ፍለጋ አድረው በማግስቱ ባውሬ ተበላ አስከሬን አግኝተው ቢያሳዩት የሚስቱ እንደሆነ የተናገሩ ያንኑ ሸፋፍ ነው ወደ አጥፋት። ማን ነው ስሙ? ማን ነው አሉ? ስሙን እንኳን አያውቁትም። ለኔም ያጫወተኝ ሰማው ብሎ ነው። ምን ነው ልጄ? ሁኔታው ታወሰሽ? ተይ አይገባም። ተይ በቃ ተይ። አሁን ሁሉም ነገር ግልጽ ነው የታየኝ። ወልጂ በቃ አይዞሽ። አሁን አንቺ ማልቀስ ራስሽን ከሚጎዳ በስተቀር ሌላ ጥቅም የለውም። አሁን ባለቤትሽ እውነት አንቺ ያልሽውን አድርጎ ከሆነ በእውነት እግዚአብሔር የእጁን ይሰጠዋል። እግዚአብሔር ምን በድዬው ነው ይህን ሁሉ ቅጣት የሚያበዛብኝ? ያለ እናትና ያለ አባት ማድረግ ሳይንስ ይህ ሁሉ ቅጣት። ተይ እግዚአብሔርን አታማሪ። ታላቅ ታምራቱን ባንቺ ነው የፈጸመው። ደግሞ ከዚህ ገደል ሰው ወድቆ ተርፎ አያውቅም አላልሽም? ሱሱት ከአውሬ አፍ አትርፋችሁ ቁስሌን ጠግናችሁ እናንተን እናትና አባት ስትኙ ሮቢ ደህና ነህ? ደህና ነኝ ባቢ። ትምህርት እንዴት ነው? በደንብ እያጠናህ ነው? አዎ በደንብ እያጠናሁ ነው ባቢ። ዛሬ ደግሞ ኤሪታ ወንድመቶ ነበር። ልጄ ማየት አለብኝ አበች። ይህንን ነገር ዛሬ ማድረግ የለብሽም። ዛሬ አረፍ በይና ነገ ትምህርት ቤት ድረስ ሄደን ታይዋለሽ። ዛሬው ማደር አልችልም። እባክሽ እንደዚህ ሆነሽ ባይሽ ለሱም ጥሩ አይደለም። እንደምንም ታገሺ። አንድ ነገር ልጠይቅህ አበች። ጠይቂ። እሱን አግኝተው ታውቃለህ? አይ ከሱ ጋር እንኳን ከተገናኘን ቆየን። ግን አይ ከአንዲት ሴት ጋር መኖር ጀምሯል የሚል ወሬ ሰምቼ እኮ። ማናት እሷ? አበች ማንነቷን እንኳን በውል አላውቀውም። ግን ባንክ ቤት እንደምትሰራና ካንቺ ጋርም ትግባቡ እንደነበረ በወሬ ሰምቻለሁ። ባንክ ቤት እኔ ማውቃት
እመጣለሁ። እሺ እሺ። ታዲያ መቼ ነው መተሽ የምትወጪው? ካልኩ አይደል አብሎ እንዳይፈልጉ ልትገባ። እሺ ሮቤል ሮቤል ፊልዱ እንዴት ነበር? ለነገሩ መጠየቅ አያስፈልግም። እንዴት? ያው ተስማምቶ ነው የመጣው ብዬ ነው። ሮቤል ሮቤል ዛሬ ምን ሆነሃል? ራትን በደንብ ሳትበላ ተካክተህ ተውከው። አሁንም እኔ እያናገርኩ ቴሌቪዥን ላይ አፍጥጠሃል። ሮቤል አንተን እኮ ነው ምን ሆነሃል? ሊታይ ልጅ ምን ማለት ነው? ታውቃለህ እንዴ እንደዚህ እንደማ ወይ ደግሞ አባቱ ሰሞኑን እንዳልኩት ከመቼ ጀምሮ ነው ዝምታና ሽሽት ናፍቆት መገለጫ የሆነው? ሁሉንም ነገር አስቤበትና ተዘጋጅቼበት ነው የመጣሁት ያልሽኝ ሁሉ ውሸት ነው ማለት ነው? ማሻአላህ ብቻ ታዲያ ካሰብሽበት ከተነጋገርንበት ቀድመን ቢሮ ድረስ ምን ወሰደሽ? ነይዮት እንጂ እኮ እሱ አላየኝም። አይቶሽ ቢሆን ኖሮ ግን ምን ሊከሰት እንደሚችል ገምተሻል? እሱ ሲሆንሽ ጠዋት ያየሽው ልጅ ደግመሽ ማግኘት ለምን አስፈለገሽ? እናቴ መሆንን ክብደት የምትረዳው እናቴ የሆነች ሴት ብቻ ናት። እኔ እኮ ልጅሽ አይናፍቅሽም ወይም ሊናፍቅሽ አይገባም እያልኩኝ አይደለም። ነገር ግን ለልጁም ጥሩ አይደለም። እንደዛ የናፈቀ ልጅ ድጋሜ ታይተሽ ስትለዩ ስሜቱ ይጎዳል ከሚል ሌላው ደግሞ ልጅ ስለሆነ ምንም ሚስጥር ነው ብለሽ ብትነግሩ ላስችለውና ለአባቱ ሊነገር ይችላል። ባቢ ሮቢ ናይ ነገሩ ሰላ አንድ ነገር ልንገርህ። አንተኛም እንዴ? ሮቢ ተኛሽ እንዴ? ሮቢ ምንድን ነው ቅድም ልትነግረኝ የነበረው? ማሚ ናፍቀኸኛል። እኔ እርግጠኛ ነሽ ግን በስልክ አነጋግረሽ አታውቂም? ቀድሞ ነገር ምን አገናኝቶ? በጣም ጥሩ ነው። እንግዲህ ያው እዚህ ይዤሽ የመጣሁት አንድ ነገር እንደምንነጋገር ፈልጌ ነው። ምን መሰለሽ ወይዘሮ አለም ለጊዜው ያለን ክምችት ፍላጎታችሁን 60% ይሸፍናል። ቀሪውን ደግሞ በአንድ ወር ጊዜ ውስጥ ኢምፖርት እናስደርግላችኋለን። በጣም ጥሩ። ለማንኛውም ነገ ጠዋት ቢሮ ብቅ ብል ይመችዎታል? እሺ ልክ 10 ሰዓት ደርሳለሁ። ደህና ስልካችሁን የሰጠኝ ሰዓት ደርሷል ያውቃል። እሺ እሺ ደህና ዋሉ አቶ አለማየሁ። እሺ በጣም በጣም ጥሩ ሀኒ ትይበታለህ። በቃ አንቺ በጠዋት ቀበሌ ሄደሽ የማንነት ማረጋገጫውን አስጨርሽ። አናና ተስፋዬም በጠዋት እዚህ ይደርሳሉ ቀደም ብለው። ተስፋዬ ደግሞ ማን ነው? ተስፋዬ አብሮ አደጌ ልጅነት ጓደኛዬ ነው። ስለ ጉዳዩ አጫውቸው በመኪና አድርሶ እንደሚመልሰን ቃል ገብቶልኛል። ለዛውም ጉዳዩን በሚስጥር ለማከናወን የራሱ ሳይሻል አይቀርም ብዬ አስባለሁ። ያንተ ሳይንስ እነሱን ማስቸገርካቸው ለምን ይመስልሻል? ደግሞ ሁላችንም በደስታ ከጎንሽ የቆመው ጥሩ ሰዎች ስለሆናችሁ ነው።
አንቺ ጥሩ ሰው ስለሆንሽና እውነትን ጋር መውጣት ስላለባት እሱ እንዳይሽ ሄደ ቆይ እያንዳንዱ እንቅስቃሴን በጥንቃቄ ተከታተል። ተማመኝብኝ ሆነ አውሬ ሲደነግጥ ነው የበለጠ አደገኛ የሚፈልገው ምን ሆነና ደንግጦ ጥሪ አቋን እንዲያወጣት አይደል? ታዲያስ ደህናዋልሽ? የፈለገኝ ሰው ነበር? ከወይዘሮ አለም በስተቀር ማንም ይፈልገኝ የለውም። እሺ የመቶ ብር ካርድ ተሞልቶበታል። ቢያንስ ለአንድ ሰዓት ልታወጣት ትችላለሽ። እሱ በኋላ ይደርሳል። ልክ አሁን ላውድ ስፒከር ላይ አድርገን እያንዳንዷን ነጥብ ስለምንሰማ በምንም መልኩ አትስኪ። ቲፑንም አሁን ምን ሳገቢ ይሆናል። ዋናው ስልኩ እንዳይቋረጥሽ ተጠንቀቂ። ስልኩ ባንቺ ስተት ቢቋረጥም እንኳን መለየት ስለሚያስቸግረን ወዲያው መምጣታችን አይቀርም። አምላክ ይርዳኝ። ተናስተልኝ ወይዘሮ አለም አረፍ ይበሉ። ነው ወይዘሮ አለም ችግር አለ? ግዴላችሁ ሰውየው ራሱ ምን የሙት መንፈስ መሰልኩ እንዴ? እንዴት የፍቅር አምላክ እሱ ለፍቅር የከፈልኩትን ዋጋ አይረሳም። ፍቅር አትበለኝ። ያንተን የመደለያ ንግግር የምሰማበት ጆሮዬ ከገደል ስትወረውረኝ ሹል ድንጋይ በስቶታል። አልሞትሽም ፍቅር። ሞተች ብለህ የቀበርከው ማንን እንደሆነ አላውቅም። እኔ ግን በተአምር ተረፍኩ። ሀና ውጭ ተስፍሽ መኪናውን አዘጋጅተን ቁጭቤና እንነጋገር ፍቅር። ፍቅር አትበለኝ አልኩህ እኮ። እንደው ልጠይቅህ፣ ስለ ልጅህ ያለ እናት ማደግ ምንም ግድ አይሰጥም? ማድረግ ነበረብኝ ፍቅር። ላግኝሽ ሞክር። ምን ላድንሽ? አሁንም ትዋሸኛለህ? እስኪ አሁን እንኳን እንደ ወንድ ቆፍጠን በልና ያደረግከውን ተናገር። መገፍተርና ተንሸራቶ መውደቅ መለየት ያቀታታል ብለህ ትገምታለህ? እሺ ተንሸራትቼ ወደኩ ይባል 6 ወር ባልሞላ ጊዜ ውስጥ ከገዛ ጓደኛዬ ጋር የገዛ አልከኝ መትረፍሽ መኖሬን የሚያሳጣኝ ከሆነ አሁንም አንቄ ልገልሽ እችላለሁ። የሞተን ዳግመኛ ገደልክ ብሎ የሚጠይቀኝ ህግ የለም።
ሄሎ ሪታ። አሎ ምን እባክሽ ፊልድ መውጣቴ ነው። በቃ ሁሉ ወጣ ነው። ከውጭ የመጡ እንግዶችን የግድ ማስጎብኘት ስላለብኝ ነው። ብዙ አልቆይም፣ እሑድ እመለሳለሁ። እሺ ቻው። እንዴት ነሽ ሪታ? በልማይቺ ደህና አይደለም ወይ ብዬ ነው። ናፍቄሻለሁ ማለት ነው። ሳይሆን አይቀርም። ታዲያ ምን ይሻላል? አይ ስራ ስለማልገባ ጠዋት በጊዜ መታ አብረን እንድንፈልግ ነው። እንዴት ነው ነገሩ? የለም ፊልድ ብሎ ለ3 ቀን ወጣ ብሏል። ያንንም ድቃላ አያቱ ጋር ስለምልከው ስጋት አይግባ። ተቀምጣለሁ። እዚህ ተደብቄ ምንም አልፈጥርም። አሁን ባንክ ሳይዘጋብኝ ይህንን ቼክ መንዘሬ ሮቤልን ለማማሰጥ ከሪታ ጋር ከዚህ ሀገር በፍጥነት መውጣት አለብኝ። የስሜት ዳነው ከበቃው እንደውሎ ማደር የእድሜ ጨዋታ ነው ምንም ቢነጣጠፍ መደብ ከመከዳ አይሞቅም ያለ ፍቅር ጓዳ ሲከፋኝ እረርድብን ብዬ ቢበቃኝ መኖር ተቃጥዬ ሰነኩኝ ሁሉን ነገር ጥዬ ልገስግስ ልሄደው እንገዴ ልነሳ ሊያዘው መንገዴን ልጓዘው ሳላሰማ ጉዴ ሲከፋኝ እረርድብን ብዬ ቢበቃኝ መኖር ተቃጥዬ ሰነኩኝ ሁሉን ነገር ጥዬ ልገስግስ ልሄደው እንገዴ ልነሳ ሊያዘው መንገዴን ልጓዘው ሳላሰማ ጉዴ አንድ ያዝኖ በጠላው
ዋብሎ ወጥቶት መሃላው ሰው መቼም ምርሙን አይበላው አንድ ያዝኖ በጠላው ዋብሎ ወጥቶት መሃላው ሰው መቼም ምርሙን አይበላው ከዘራው ገለባ ካቀፈ አላባውን አቶ ካልበጀው ሰው ቢሄድ ምናለ የጠላውን ጠልቶ ለመጓዝ አስር ፈቅሎ ቢጫን አንድ ነው መሸሻው ቢሄዱን ስግር መቻነስ ደግሞ ለመሸሻው አንደኛው ፍቅር አምሮለት ሲደሰት ሰሞለት ሌላውን ከብት ያመነው በእጅ ሲያናምድ ባይዘነው ምነው ጨዋታ ነው ምንም ቢነጣጠፍ መደብ Scheiß. የሆነው ነገር ሁሉ መሆን እንዳለበት አምኜ ተቀብያለሁ።
ባልቀበልስ ምን አማራጭ አለ? ያለ ወላጅ ማደግ ምን ያህል መራራ እንደሆነ ስነግርህና አምድረህ ስታዝን ሳይ ከልብህ ይመስለኝ ነበር። የኔ ወላጆች እኔን ማሳደግ እየፈለጉ ሞት ቀደማቸው። አንተ ግን የአብራክህን ክፋይ ልጅህን እናቱን ልትነጥቀው ሞከርክ። አምላክም የሱን የዋህነትና የኔን የእድሜ ልክ ሐዘን ተመልክቶ እኔ ለሱ እናቱም እህቱም እንድሆን እሱም ለኔ ልጄም ወንድሜም እንዲሆን ፈቀደ። መጨረሻችን እንዲህ ነው ያሳዝነኝ። ይህ ታሪክ በልጄ አእምሮ ተቀርጾ አብሮት እንዳያድግ ምስጢሩ ሁሉ ካንተ ጋር ይስቀር። የምንዋደድ ይመስለኝ ነበር። ለፍቅራችን ሁሉን በትዕግስት ለማሳለፍ ሞክሬያለሁ። እንግዲህ ጥፋቱ የማን ነው? ቀናበይ እንጂ ከእንግዲህ ሁሉንም ችለሽ ለፊ ሐዘን መከራሽ ቢበዛ ችሎ ማለፉ አይከፋም። ቀናበይ እንጂ ከእንግዲህ ሁሉንም ችለሽ ለፊ ሐዘን መከራሽ ቢበዛ ችሎ ማለፉ አይከፋም። ማሚ አባቢ ጋር መቼ ነው የምንሄደው? እኛ ኖረን ትልቅ ሰው ስንሆን ትልቅ ሰቅ ነው ይዘን የምንሄደው። ትልቅ ስንቅ ማለት ምን ማለት ነው? ፍቅር፣ ደግነት፣ ከሁሉም በላይ ደግሞ የእምነት ሰው ነው። ሁሉንም ከየት እናገኛለን? ከውስጣችን። አቢ ግን ሁሉንም ይዘው ሄዷል? አላውቅም ሮቤልዬ፣ እዛ ስንሄድ ነው የምናውቀው። ይሁን ያለ ሆኗ አንቻና ጎደልሽ እውነተኛው ልብሽ ፍቅር ብቻ ሚለው ከብዙ መከራ ያዳነሽ እሱ ነው። የሰው ልጅ ሲሳሳት ጭንቀቱ ሲበዛ ክፋትን ይመኛል ፍቅሩን እየረሳ የሳቱ ቀለበት ፍርዱ ቢከብድሽ ይሁን ያለ ሆኗል አንቻና ጎደልሽ ቀና በይ እንጂ ከእንግዲህ ሁሉንም ችለሽ ለፊ ሐዘን መከራሽ ቢበዛ ችሎ ማለፉ አይከፋም። ቀና በይ እንጂ ከእንግዲህ ሁሉንም ችለሽ ለፊ ሐዘን መከራሽ ቢበዛ ችሎ ማለፉ አይከፋም። የሳቱ ቀለበት ፍርዱ ቢከብድሽ ይሁን ያለ ሆኗል አንቻና ጎደልሽ የሳቱ